ብቻ አይደለም፣ ቸርነት የባህሪ ነው። ይቅር ባይነት የባህሪው የሆነ ነው። የነበረውን ዋጋ ልባችን ላይ ካልተጻፈ ሌላ የምንም ፍቅር ልባችን ላይ የሚጻፍ ጉዳይ ነው። ብዙ መከራ ተቀብሏል። ስለኛ የሁላችሁ ይቅር የሚላቸው ጨክነውበታል። ማፍቀር ነው እንግዲህ ከዚህ በላይ ነፍሱ ለወዳጆቹ አሳልፎ ከሚሰጥ በቀር ፍቅር ለማለት ብዙ ሰው ሰውን ይወዳል። በምን በቃል የሚሞታ ለወዳጁ የሚሞት ነፍሱን የሚሰጥ መረጣችሁ በጸጋውና በርኅራኄው በመቅደሱ የሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች የተወደዳችሁ ሕፃናትን ጨምሮ ሰላምን በሰጠን በሰላሙ አለቃ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም እውነተኛ ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን አደረሳችሁ። አያን ኡፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶሲፍ በገጌሰን በገወሊን ገኘሜ ዋቀዮ ስርት ፍረኬና ገለተ ይፈቃል። በክብር ደምቆ በምስጋና ተውቦ ባይላፍ በላይ ተከቦ በኪሩቤል ጀርባ ላይ ነግሶ የሚኖር የዘመናት ንጉሥ እግዚአብሔር እድሜ ሰጥቶ ጸጋ አድሎ ፍቅርና ርኅራኄ ባሳየበት ተወደደ በዚህ ዕለት የሰበሰበን የአባቶቻችን አምላክ መድኃኔዓለም ክብር ምስጋና ይግባው። እስኪ በደንብ አድርጋችሁ መድኃኔዓለምን አመስግኑ። መልክና ውበት የለው ባየነው ጊዜ እንወደው ዘንድ ደም ግባት የለው። መልክና ውበት የለው ባየነው ጊዜ እንወደው ዘንድ ደም ግባት የለው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ ያለ ኃይለ ቃል ነው። የቃሉ ባለቤት ቸሩ አባት የዘላለም መምህር መድኃኔዓለም የራቀውን አቅርቦ የተሰወረውን ገልጦ የቃሉን ደጅ ከፍቶ እንዲያስተምረንና እንዲመክረን መልካም ፈቃዱ ይሁንልን። ይህንን ቃል የተናገረው ተወዳጁ ከአበይት ነቢያት መካከል የሚቆጠረው ታላቁ የእግዚአብሔር ነቢይ ኢሳይያስ የተናገረው ቃል ነው። ዛሬ ሁላችን የተሰበሰብንበት ትልቁ ዓላማ የዓለሙ መድኃኒት መድኃኔዓለም ዓለምን ለማዳን የከፈለውን ዋጋ ለማሰብ ነው። የሰውን ልጅ ለማዳን መድኃኔዓለም የከፈለውን ዋጋ የገለጡ ታላላቅ ነቢያት መካከል አንደኛው ነቢይ ኢሳይያስ ነው። ኢሳይያስ ለዕለተ ዓርብ መድኃኔዓለም ስለከፈለልን ዋጋ ስላሳየን ፍቅር ምሕረቱ ቁጥር ለሌለው ቸርነትና ይቅርታው ለሰው ልጆች የሰጠበትን ጥግ በገለጠበት ክፍል ላይ የሰማነውን ማን አምኗል? የእግዚአብሔር ክንድስ ለማን ተገልጧል? ብሎ ይጀምራል። ነቢዩ ከዘመናት በኋላ ስለሚከናወነው ፍጥረት በናፍቆት ስለሚጠብቀው የዓለምን ጨለማ በሚደነቅ ብርሃን ለሚያሸንፈው ሞት በሕይወት የሚተካበት መቃብር ድል የሚነሳበት ሕይወት የሚገለጥበት ያ የኩነኔ የፍዳ ዘመን የቅጣት ዘመን የሚያልፍበት በአዳምና በሔዋን በደል የተዘጋው የእግዚአብሔር መንግሥት የሚከፈትበት እግዚአብሔር ርኅራኄውን፣ እግዚአብሔር ፍቅሩን፣ እግዚአብሔር ማዳኑን፣ እግዚአብሔር ሁሉን ቻይነቱን የሚያሳይበት ቀን እንዲመጣ ብዙ ጸሎት፣
ብዙ ሱባኤ አስቆጥረዋል። በጻድቃኑ ዘመን፣ በዘመነ አበው ዘመን፣ በነቢያቱ ዘመን፣ በቤተ ክርስቲያን ታላላቅ ዘመናት ተብለው በሚገለጡበት ዘመናት ሁሉ እግዚአብሔርን በማምለክ ድምፁን በመስማት በፈቃዱ በመመላለስ የሚታወቁ ሰዎች ሳይቀሩ ጽድቃቸው የመርገም ጨርቅ ሆኖ እንደነበረ ነቢይ እግዚአብሔር ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 64 ላይ ይናገራል። አንዳንድ ጊዜም ከጭንቃቸው የተነሳ ከጥያቄያቸው ከደጅ ጽናታቸው የተነሳ ምነው ሰማይ ቀደ በወረድክ ይሉ ነበር። ያ ኩነኔ ነበረበት፣ ያ ጽድቅ የጎደለበት የጽድቅ ዋጋ ያልታየበት ዘመን ነው። ዘመነ ብሉይ ፍዳ የበዛበት፣ ለቅሶ የበዛበት፣ ቅድስና የረከሰበት፣ ዋጋ ያጣበት፣ ሕይወት የጠፋበት፣ የእግዚአብሔር ልጅነት ከሰው የተወሰደበት፣ ሰው ከገነት የተባረረበት፣ ሰው ከእግዚአብሔር ፍቅር የተለየበት ዘመን ነው ያ የኩነኔ ዘመን። ስለዚህ ይሄ ዘመን አልቆ እግዚአብሔር ምሕረቱን እንዲያሳይ ክንዱን ማዳኑን እንዲገልጥ የዘመናት ጩኸት ነበረ። ደስ ይበላችሁ፣ እግዚአብሔር ጩኸታችንን ሰምቶ በምድራችን ላይ ተገልጧል። ክብር ምስጋና ለመድኃኒዓለም። የመድኃኒዓለም መገለጥ የአምላክ ሰው መሆን ምክንያቱ ይሄ ነው። ሰውን ለማዳን ነው። መድኃኒዓለም በምድራችን ላይ ሁላችን እንደምናውቅ ከሰማይ ሰማያት ወልደ እግዚአብሔር የሰውን ልጅ ለማዳን በቤተልሔም ግርግም ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ተወልዶ አድኖናል። ክብር ምስጋና ለመድኃኒዓለም እናመሰግናለን። ሰው በእውቀቱ መዳን ባልቻለበት ወራት፣ ሰው በሀብቱ መዳን ባልቻለበት ወራት፣ ሰው በስልጣኑ መዳን ባልቻለበት ወራትና ዘመናት ለብዙ ጊዜያት የነበረ ቁጣ፣ ለብዙ ዘመናት የነበረ የረከሰ በሰው ሕይወት ላይ የበዛ እስራት፣ ያ ሁሉ የተወገደው ደስ ይበላችሁ በመድኃኒዓለም ነው። ክብር ለመድኃኒዓለም ይሁን። የዘመናት ዕዳችን የተከፈለው፣ የዘመናት በደላችን ይቅር የተባለበት፣ እግዚአብሔር እኛን የተጣረቀበት፣ እግዚአብሔር ማዳኑን ያሳየበት፣ ጥልቅ ፍቅሩን የገለጠበት መድኃኒዓለም ክብር ይግባው። እስኪ በደንብ አድርጋችሁ አመስግኑት ነው። ሁላችሁ ዛሬ የምናስበው ስለ ስቅለቱ ነው። ዛሬ ልክ እንደ ሰሞነ ሕማማቱ ዓርብን ነው የምናስበው። በነገራችን ላይ ስቅለቱ ሁሌ ነው የሚታሰበው፣ ሁሌ ይሰበካል። ዛሬ ግን በተለየ መልኩ የእግዚአብሔር የቃል ኪዳን ታቦት ወጥቶ እግዚአብሔር ከብሮ የምታዩት እግዚአብሔር ለሰው ልጆች ያሳየውን ጥልቅ ፍቅር ለማክበር ነው። እግዚአብሔር ለእኛ ያሳየውን ርኅራኄ፣ እግዚአብሔር ለእኛ የከፈለውን ዋጋ ለማየት ነው እንድናይ መድኃኒዓለም ሁላችንም ይርዳል። ዛሬ በጣም የከበደ ነገር ነው የሚታሰበው። በጣም የከበደ የሰውን ልጅ ለማዳን የተገለጠው ከእናታችን ከቅድስተ ቅዱሳን ከድንግል ማርያም የተወለደው መድኃኒዓለም ኢየሱስ ክርስቶስ ድምፁ መድኃኒት ነው፣ ልብሱም መድኃኒት ነው። በሄደበት ስፍራ በረገጠበት መንደር ፈውስና በረከት ረድኤትና ቸርነት ይበዛል። ክብር ምስጋና ለመድኃኒዓለም ይሁን። በሱ ቤትም የሚሰበሰቡ ሰዎች ያንን በረከት ነው ይዘው የሚሄዱት። የሁላችሁ መድኃኒዓለም የረገጠው ስፍራ ቅዱስ ስፍራ ነው። የነካው ነገር የተቀደሰ ነው። ዛሬም በቤቱ የተሰበሰባችሁላችሁ ተቀድሳችኋል። ክብር ምስጋና ለመድኃኒዓለም ይሁን። ተቀድሰናል። የረከሰውን የሚቀድስ ቅዱሰ ባህሪ፣ ቅድስና የባህሪ የሆነ ንጽሕና የባህሪ የሆነ በረከት የባህሪ የሆነ ይህ ብቻ አይደለም፣ ቸርነት የባህሪው የሆነ ይቅር ባይነት የባህሪው የሆነ ነው መድኃኒዓለም። ግን በጣም ከባድ ነገር ነው ዕለተ ዓርብ የነበረው። ሁላችሁ አስታውሱት። ክርስቶስ ላይ የተደረገው መከራ፣ በክርስቶስ ላይ የነበረው ጭካኔ ይከብዳል። የሚያድነው ሲገለጥ የሚያድናቸው ሳይቀር በእርሱ ላይ ተነስተዋል። ወደ ገዛ ወገኖቹ መጣ አለ መጽሐፍ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም ይል
ክርስቶስ ነው ያልተቀበሉት። ይቅር እያላቸው እየፈወሳቸው ሸክማቸውን እየተሸከመ ደዌያቸውን እየተቀበለ ክርስቶስ ይቅር የሚላቸው ላይ ጨክነዋል። ዛሬ የእግዚአብሔር ፍቅር ብቻ አይደለም የተገለጠው፣ የሰው ልጅም ጭካኔ፣ የእግዚአብሔር ርኅራኄ፣ የሰው ልጅ ጥላቻ ጭምር ተገልጧል። አይሁድ ከባድ ጥላቻቸውን አሳይተዋል። ጌታ ሲያስተምር ወደ ደቀ መዛሙርቱ ወደ ሕዝቡ መልእክት ከነገራቸው መልእክቶች መካከል አንደኛው ስለ ስሜ የተጠላችሁ ትሆናላችሁ የሚል፣ ዓለም እኔን እንደጠላ እናንተን ይጠላል። ዓለም ለእኔ መከራ እንዳዘጋጀ ለእናንተ መከራ ያዘጋጃል ያላችሁ። የሁላችሁ ክርስቲያኖች በክርስቶስ የሚያምኑ በሁሉ የተጠሉ ናቸው። ለምን? ክርስቶስን የሚጠሉ ሰዎች ስለሚጠሏቸው ነው። ከዚህ የተነሳ ነው ዛሬ ብዙዎች እየሞቱ ያሉት። ከዚህ የተነሳ ነው ክርስቲያን በመሆናቸው ምክንያት ብቻ ምንም አይነት በደል ሳያደርሱ ምንም አይነት በደል ሳያደርግ እንደተሰቀለ ክርስቶስ ምንም አይነት በደል ሳይኖርባቸው ዛሬ የሚሰቃዩ፣ ዛሬ የሚያለቅሱ፣ ዛሬ የሚደሙ፣ ዛሬ የሚገደሉ አሉ። እግዚአብሔር ብርታቱን ይስጣቸው። በእውነት ክርስቲያን ስለሆኑ ብቻ መከራ የሚደርስባቸው አሉ። ክርስቶስ ሲያስተምር በዓለም ሳላችሁ መከራ አለባችሁ፣ ዓለም እኔን እንደጠላ እናንተንም ጠላችኋል ብሎ ክርስቶስ ስለኛ የተጠላ ነው። እኛ ክርስቶስን ስንከተል እንጠላለን። በማኑ ፊት? ክርስቶስን በሚጠሉ ፊት፣ ክርስቲያኖችን በሚጠሉ ፊት እንጠላለን። ግን ደስ ይበላችሁ፣ የሚወደን የማይጠላን መድኃኒዓለም አለልን። ክብር ምስጋና ለመድኃኒዓለም። የማይጠላን የማይተወን፣ ከጥላቻ አሳልፎ የሚያኖረን፣ ከመከራ አሳልፎ የሚያኖረን አለን። የሚጠብቀን የሚያኖረን መኖሪያችን የሆነ መጽናናታችን የሆነ አለ። ከዛ ይልቅ የከበደን እርስ በርሳችን ያለው ጥላቻ ነው። ጠላት ከሚጠላን በላይ እርስ በርሳችን እንጠላላለን። ጠላት ከሚያሾፈው በላይ እርስ በርሳችን እናሾፋለን። ያልተገባውን ነገር ጠላት ከሚያደርገው በላይ የሚያምን በሚያምነው ላይ ክፉ ነገር ያደርጋል። ማስተዋል መድኃኒዓለም ያድለን ለሁላችን። አንድ መሆን ሲገባ አገልጋዩ ምዕመኑ፣ ምዕመኑ አገልጋዩን የሚተች፣ አገልጋዩ ከአገልጋዩ፣ ምዕመኑ ከምዕመኑ የሚለያይ ሆነናል። እግዚአብሔር ፍቅር እንደ ሸማ ያልብሰን። አሜን በሉ። በእውነት ያስፈልገናል። ውጭ ካለው በላይ ክፉ ነገር እኛ ጋር አለ። ክፉ ጥላቻ አለ። ያልተገባ ነገር አለ። እውነት ነው፣ ሰይፍ አልመዘዝን ይሆናል። እውነት ነው፣ በመሳሪያም አልያዝን ሊሆን ይችላል። ነገር ግን እንጠላላለን። እግዚአብሔር የምናመልከው የፍቅር አምላክ ነው። የምን አምላክ ነው? የምን አምላክ ነው? መድኃኒዓለም የፍቅር አምላክ። በፍቅር ይኑሩ ነው የሚለው እግዚአብሔር። እኛ እርስ በርሳችን ያለው ነገር እንዲሆነን እንኳን እንሳደባለን። ሰው ሞቶ ተገሎ ታውቃላችሁ፣ አሁን ሚዲያው ላይ ታያላችሁ። ሰው ሞቶ ተገሎ ኦርቶዶክስ ሆኖ ስለተገደለ የሚሰዳደበው ኦርቶዶክስ ከኦርቶዶክስ ጋር አባት ነው የሚሰደበው፣ የቤተክርስቲያን አባት። እንደው ምን አይነት ሀሳብ እንዳለ ራሱ ግራ የሚያጋባ ነው። እግዚአብሔር ማስተዋል ያድለን ለሁላችን። ማልቀስ ሲገባ፣ ማዘን ሲገባ የማይመለከታቸውን አካላት እያነሳን የራሳችንን አባቶች እንሳደባለን። ጭራሹን እንደውም አንዳንዱ መብያ አድርጎታል። የእኛ መጣላት የእኛ መለያየትን የሚፈልግ ማብቻ ነው ማብቻ ነው? ዲያብሎስ ነው። ዲያብሎስን አሰራሩን ሊያፈርስ የተገለጠው መድኃኒዓለም ነው። ክብር ምስጋና ለእርሱ። አሰራሩን ያፈርሳል። ዛሬ መከራ ተቀብለዋል። መከራውን ነው የምናስበው፣ ጭንቁን ነው የምናስበው። ስለኛ የተቀበለውን ዋጋ ክርስቶስ ብዙ መከራ ተቀብለዋል። የሁላችሁ አይደለም ለክርስቶስ ለሚጠላ ሰው እንኳን የማይደረግ ነገር በክርስቶስ ላይ ተደርጓል። መልኩ እስኪጠፋ፣ ውበቱ እስኪጠፋ፣ መልኩ ከሰው ልጆች ሁሉ ያማረ ተብሎ የተገለጠለት ጌታ መልኩን ለማየት ውበቱን፣ ግርማውን ለማየት የሚመጡለት ጌታ በቀራንዮ አደባባይ ላይ መልኩ በደም እስኪጠፋ፣ በመከራ እስኪጠፋ ስለኛ
ጉዳይ ነው። ብዙ መከራ ተቀብለዋል ስለኛ። የሁላችሁ ይቅር የሚላቸው ጨክነውበታል። እጁን ጭኖ የፈወሳቸው፣ እንባቸውን ያበሰላቸው፣ የጎበጡትን ያቀናቸው፣ ዕውሩን ያበራ፣ ሽባውን የተረተረ፣ የታመመውን የፈወሰ መድኃኔዓለም ዛሬ የፈወሳቸው ሳይቀር ተነሱበት። እሱ መከራ አመጡበት። እናንተ የታስታውሳላችሁ የእኛ ቤተ ክርስቲያን ስዱ መሬት ናት። ሆሳዕና ባከበርን ማግስት ነው ሕማሙን የምናስበው። የሆነውም እንደዛ ነው። ሆሳዕና ብለው ምንጣፍ ያዘጋጁ፣ ልብሳቸውን አውልቀው የጣሉ፣ አይደለም ለአንተ አንተ ለተቀመጥክባት አህያ ክብር ይገባታል ያሉ ሰዎች በቀናት ተለወጡ። በክርስቶስ ላይ ይሰቀል የሚሉ አሉ፣ ይሙት ይወገድ የሚሉ አሉ። በክርስቶስ ላይ ስለ እኛ መከራን ተቀበለ ክርስቶስ። የለበሰውን ልብስ አውልቀው አራቅተው ቀለዱበት፣ አፌዙበት ይላል። አንተ የአይሁድ ንጉሥ ከሆንክ እያሉ እነሆ የአይሁድ ንጉሥ እያሉ በክርስቶስ ላይ ያፌዙ ነበር ይላል። ነቀፋ ያበዙ ነበር ይላል። ጸጋ ሊያለብስ የተገለጠው መድኃኔዓለም ገበናችንን በጸጋው መጎናጸፊያ የሸፈነልን መድኃኔዓለም ዛሬ ስለኛ ተራቆተ። በእኛ በደል መራቆት መጥቷል። በእርሱ ጸጋ ደግሞ የእኛ መራቆት ተወግዷል። ክብር ምስጋና ለመድኃኔዓለም ይሁን። አሁን የእያንዳንዳችንን ኃጢአት የእያንዳንዳችንን በደል በጸጋው መጎናጸፊያ ሸፍኖ እንጂ ማሱ ፊት ይቆማል? ወዳጆች ማን ይቆማል? ክርስቶስ ፊት። ማን ንጹሕ ሆኖ ማን ቅዱስ ሆኖ ክርስቶስ ፊት መቅደሱ ፊት ይቆማል? ግን እሱ ርኅራኄ የበዛ ስለሆነ በምሕረቱ ባለጸጋ ስለሆነ እንደ ኃጢአታችን እንደ በደላችን ሳይመለከት በምሕረቱ በቤቱ አቁሞናል። ክብር ምስጋና ለመድኃኔዓለም ይሁን። አዎ ፍርድ ጠፍቷል፣ ፍርድ ተጓድሏል። በዚህ ዕለት የሚገርማችሁ የሚጠሉት ጨካኙ ሄሮድስ ሳይቀር አንዳች አላገኘበትም በክርስቶስ። በዚህ በሉቃስ ወንጌል ምዕራፍ 23 ላይ፣ በማርቆስ ወንጌል ምዕራፍ 15 ላይ፣ በማቴዎስ ወንጌል ምዕራፍ 23 ላይ፣ በዮሐንስ ወንጌል ምዕራፍ 19 ላይ እንደተገለጠው አንዳች በደል አላገኙበትም። ክስ ይመጣል፣ ሐሰተኛ ዳኛ ይቀመጣል፣ ሐሰተኛ ምስክሮችም ተነስተዋል። ነገር ግን አንዳች በደል ክርስቶስ ላይ አላገኙበትም። ብዙ በደል የተገኘብን እኛ ከበደል ይቅር ለማለት ክርስቶስ በደለኛ ተባለ። ምን ተባለ? ክርስቶስ ኃጢአትን አላደረገም ይላል ቅዱስ ጴጥሮስ። ለሚሰድቡት መልሶ አልተሳደበም፣ መከራ ሲቀበል አልዛተም ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 12 ጀምሮ ነው። ሕይወት ሊሰጠን ክርስቶስ ሲገለጥ ሲሰድቡት መልሶ አልተሳደበም። መስቀል ሲችል ማጥፋት ሲችል ስለኛ ሊሰቀል ስለኛ መከራ ሊቀበል ክርስቶስ የማይገባ መከራ ተቀብሏል። ተተፍቶበታል። ወዳጆች የንቀታቸው ብዛት ይሄን ያህል ነው። ደዌያችንን ክርስቶስ ተቀበለ። ሸክማችንን ክርስቶስ ተሸከመ። በደለኝነትን፣ ቁሰትና ኃጢአታችንን በኃጢአት ምክንያት የሚመጣውን ዕዳ ለመክፈል የእኛን በደል ሁሉ ተሸክሞ ይቅር ሊለን በቀራንዮ አደባባይ ክርስቶስ መስቀል ተሸክሞ ወጣ። መከራ የተቀበለ እየተሰደበ እየወደቀ እየተነሳ ከእስራት የሚፈታ ክርስቶስ ሳሰረ ስለኛ። እሱ በበደል የተቸነከርነውን እኛን ከበደል ይቅር ሊለን ስለኛ ክርስቶስ ተቸነከረ። በአምስቱ ቅንዋት ከባባድ የሚባሉ መከራዎች በክርስቶስ ላይ ተደረጉ። ያ የክርስቶስ ውበት እስኪጠፋ ድረስ መከራ ተቀበለ። ይገርፉታል። ክርስቶስ ጅራፉ እሾሃማ ብረት ያለው ነው ጫፉ። ዘርፉ 5-6 የሚበዛ ነው። ክርስቶስ ጀርባ ላይ ያርፋል። ክርስቶስ ጀርባ ላይ ሲያርፍ ይሰካል። ስጋው ላይ ሲያነሱት ጅራፉ ስጋውን ነድሎ ይነሳል። ስጋው ተቆረሰ፣ ደሙ ስለኛ ፈሰሰ። እንደገና በራሱ ላይ እሾህ አክሊል አድርገው እያፌዙ ክርስቶስ ላይ ሰኩ።
የእሾህ አክሊሉ በክርስቶስ ራስ ላይ ሲሆን ክርስቶስን እየወጋ ደሙ ይንጠበጠብ ነበር ይላል። አጥንቱ ይቆጠራል። ፊቱ በደም ተለውሷል። ለዚህ ነው መልክ የለውም አለ፣ ውበት የለውም። ባየነው ጊዜ ደፍረን ለማየት አንችልም። ደም ግባት የለውም አለ። ይሄ ለማን ነው ወዳጆች? ለማን ነው? እስኪ ለኔ ነው በሉ። አይሰማም። ለማን ነው ይሄ? ክብር ይግባው መድኃኒዓለም ለእኛ ነው የማይከፈል ውለታ ይላል። አዎ መከራ የተቀበለው ደም ግባቱን ያጣው ስለኛ የተራቆተው የተሰደበው ስለኛ ነው። መድኃኒዓለም ይህን ሁሉ የተቀበለው። ይህን ማወቅ ያስፈልጋል ወዳጆች፣ ይህን ማሰብ ያስፈልጋል። ይህን እግዚአብሔር ፍቅሩ የገለጠበትን ማየት ያስፈልጋል። እስከዚህ ነው እግዚአብሔር ወደደ። ጥልቅ ፍቅሩ በቃል የሚገለጥ በደራሲ የሚዘረዘር የሚተነተን አይደለም። ለዚህ ነው እግዚአብሔር የገለጠውን ፍቅር ዮሐንስ አፈወርቅ እንዲህ ያለ ፍቅር እንዲህ ያለ ሰው መውደድ እንደምን ያለ ሰው መውደድ ነው። እንዲህ ያለ ትዕግስትም ይለዋል። ትዕግስቱን ዝምታው እንደምን ያለ ትዕግስት ነው። ማጥፋት እየቻለ መቅጣት እየቻለ እሱን ስለኛ ችሎ በትዕግስት የተቀበለውን መከራ ዮሐንስ አፈወርቅ እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው። እንዲህ አይነት ዝምታ እንደምን ያለ ዝምታ ነው። እንዲህ አይነት ፍቅር እንዴት ያለ ሰውን መውደድ ማፍቀር ነው ይላል። እንግዲህ ከዚህ በላይ የለም። ነፍሱን ለወዳጆቹ አሳልፎ ከሚሰጥ በቀር ፍቅር የለም ማለት ይሄ። ብዙ ሰው ሰውን ይወዳል። በምን? በቃል የሚሞታል ለወዳጁ የሚሞት ነፍሱን የሚሰጥ ቁስሉን ለፈውስ የሚያድል የለም። ደስ ይበላችሁ የኔና የእናንተ ጌታ መድኃኒዓለም ኢየሱስ ክርስቶስ ቁስሉ ፈውሳችን ነው። ክብር ምስጋና ለእርሱ ይሁን። ደዌያችንን የተቀበለ ሕማማችንን የተቀበለ መከራ የተቀበለበት ሞታችንን የወሰደበት መቃብራችንን ድል የነሳበት ሕያው የሆነው ክርስቶስ መከራ የተቀበለበት ቀን፣ ፍጥረት የደነገጠበት ቀን፣ ከሰው ውጭ ያለው ፍጥረት ክብሩን ያሳየበት። ተራቁቷልና ፀሐይ ጨልማለች፣ ጨረቃም የወትሮዋን ብርሃን መስጠት ትታ ደም ሆናለች። ከዋክብት ረግፈዋል፣ ዓለት ተሰንጥቋል፣ ሙታን ተነስተዋል። የመቅደስ መጋረጃ ለሁለት ተቀዷል። በሰውና በእግዚአብሔር መካከል የነበረው የጥል መጋረጃ በክርስቶስ ተወግዷልና ክብር ምስጋና ለእርሱ። ከእግዚአብሔር ጋር የነበረው ተወግዷል። ለዚህ ነው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ ዳግመኛ አለ። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። ይሄ ነው እንደገና የእግዚአብሔር ልጆች ተብለናል። እንደገና የብርሃን ልጆች ተብለናል። እንደገና የመድኃኒት ልጆች ተብለናል። በሰማይም በምድርም የተገለጠው ፍቅር ይሄ ነው። ድንግል ማርያም የተሰጠችበት ቀን ይሄ ነው። እነሆ እናትህ ብሎ የሰጠው ለቅዱስ ዮሐንስ፣ በቅዱስ ዮሐንስ በኩል ለሰው ልጆች የተሰጠበት ቀን፣ ምሕረት የተፈጸመበት ቀን፣ ዲያብሎስ ድል የተነሳበት ቀን፣ እግዚአብሔር ማዳኑን ያሳየበት ቀን ነው። ክብር ምስጋና ለመድኃኒዓለም ይሁን። በእውነት እኛም የራሳችን ስላልሆን ቅዱስ ጳውሎስ እንደተናገረው ፋሲካችን ክርስቶስ ታርዷል አለ እንደ በግ። ቅዱስ ጴጥሮስም ይናገራል፣ እርሱ ክርስቶስ ስለኛ መከራ ተቀብሏል ብሎ ይናገራል። ከዛ በኋላ መጠቅለያ ያደረጉት እኛ የራሳችን አይደለንም፣ ምክንያቱም በዋጋ ተገዝታችኋል። በምን ተገዝታችኋል? በደም ዋጋ ክርስቶስ ገዝቶናል። አሁን የራሳችን አይደለንም። እርሱ ልናከብር ይገባል። ክርስቲያኖች ይህንን አስቡ። ነገ ምን እንደሚመጣ አናውቅም። ስለዚህ ነፍሱን ለሰጠን ነፍሳችንን ሰጥተን መኖር ያስፈልጋል። ድምፁን እየሰማን መድኃኒዓለምን መኖር ያስፈልጋል። የእርሱን ፍቅር በተግባር የፍቅር ሰዎች ሆነን ልንመላለስ ያስፈልገናል። እንድንመላለስ መድኃኒዓለም ይርዳል። የመድኃኒዓለም ቸርነት፣ በረከት፣ ማዳን፣ ቤዛነት ሁሌ እያሰብ እንድንኖር መድኃኒዓለም ይርዳል። ክብር ምስጋና ለእግዚአብሔር ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት